ኡስታዝ አብዱል ፈታህ በ1972 ዓመተ ልደት በአዲስ አበባ ከተማ መርካቶ ሀደሬ ሰፈር አካባቢ ተወለደ። አንቱ ከተባሉና የእስላምን የብርሃን መርህ ካነገበ ቤተሰብ እንደፈለቀ የህይወት ማህደሩ ላይ በደማቁ ተከትቧል። የያኔው ታዳጊ ለቤተሰቦቹ ሁለተኛ ልጅ ሲሆን ከአባቱ ሼክ ሙስጠፋ አብደላህና ከእናቱ ወይዘሮ አጃይባ ሻፊ ወይም ጀነቴ ተወለደ። የታዳጊው የህይወት ፈለግ በእስላማዊ መንገድ ላይ የተዘረጋ ነበር። የትምህርት ህይወቱ በአወሊያ ትምህርት ቤት ተመሰረተ። የመጀመሪያና ሁለተኛ ደረጃ ትምህርቱን አወሊያ ተከታትሏል። በመርከዝ አንሷር በሸሪዓና የአረበኛ ቋንቋ ትምህርቱን ለ2 ዓመታት ተከታትሎ ተመርቋል። ኡስታዝ አብዱል ፈታህ ሼህ ሙስጠፋ ከልጅነት እስከ ህልፈተ ህይወት እስላምን በመኻደም ላይ ተመላልሷል። ለተቸገሩ አይዞህ ባይላጡ ህይወት ጸሊም መልኳን ለገለጠችባቸው ህፃናትና ምስኪኖች የኑሮ ማቃናት ላይ ታች ማስኗል። ኡስታዝ አብዱል ፈታህ የኢትዮጵያ ቅዱስ ቁርአን ማህበርን ለ10 ዓመታት ያህል መምራት ችሏል። የየቲሞችና ምስኪኖች ህይወት መላለሙን በማሰብም የግብረ ሰናይ ተቋም አቋቁሟል። ተቋሙም አማና ሁበል አይተም ወልመሳኪን ይሰኛል። በዚህ ተቋም ውስጥ ከ1200 የሚልቁ የቲሞችና በተለያዩ ችግር ላይ የወደቁ ምስኪኖች የተለያዩ አይነት እገዛዎች ሲደረግላቸው ቆይተዋል። ኡስታዝ አብዱል ፈታህ ሼክ ሙስጠፋ በዳዕዋ ዘርፍ ነፍሱን ያሰማራው በ9 ዓመቱ ነበር። ገና በዛች ለጋድሜ የተጀመረው ወደ አላህ የኸይር ደጅ የመጣራትና ለኸይር የማንቃት ፈን እስከ ዕለተ ሞት ድረስ እንደደመቀ ቀጥሎ ነበር። ኡስታዝ አብዱል ፈታህ ሼህ ሙስጠፋ ከ10 በላይ መጽሐፍ ጽፎ ለህትመት ለማብቃት ዝግጅት ላይ የነበረ ሲሆን በህይወት ዘመኑ አንድ መጽሐፍን ብቻ አሳትሞ ማከፋፈል ችሎ ነበር። መጽሐፉም ሰደቃ የሁለት ሀገር ስኬት የሚል ርዕስ የነበረው ሲሆን ከ10,000 በላይ የመጽሐፍ ቅጂዎች በመሸጥ ለምስኪኖችና ወላጅ አጥ ህፃናት እገዛ እንዲውል አድርጓል። የኡስታዝ አብዱል ፈታህ የሰርክ ጥሪ መስጠት ነበር። ሁሌም ባለው አቅሙ በፈቀደውና እጁ በረዘመለት ልክ ለተቸገሩ ቀን ለጎደላቸው መድረስ እንደሚገባው የሚያምነው ኡስታዝ አብዱል ፈታህ በየትኛውም ሁኔታ ላይ ለንግግሩ ወይም ለዳዕዋ ሲጋበዝ ቀዳሚ ቃሉ ለችግረኞች መድረስና መስጠት ላይ የተመሰረተ እንደነበር በርካቶች ይመሰክራሉ። በወላጅ አጥና ምስኪኖች ዙሪያ የነበረው እጅግ የበረታ እንቅስቃሴው ለግል ህይወቱ ጊዜ እስከማጣት እንዳደረሰው ይነገራል። ኡስታዝ አብዱል ፈታህ የየቲሞች አባት ከሚል ኸይረኛ ማዕረግ ጋር በአያሌው ይጠራል። እንደ አባት የሚሳሱለት ሲከፋቸው ሲቸግራቸው ወደ ጉያው የሚሸሹ በርካታ ህፃናት ነበሩት። የኡስታዝ አብዱል ፈታህ ሼህ ሙስጠፋ ሞት በኸይረኛና አባታዊ ነፍሱ የሰበሰባቸውን ከባይተዋርነት ነፃ ያወጣቸውን ህፃናት ልብ በእጅጉ መጉዳቱ እሙን ነው። አላህ ሞቱ ያጎደላቸውን በእጅጉ ያዘኑትን ቁስላቸውን ይጠግን፣ ሰብሩን ያድላቸው። ኡስታዝ አብዱል ፈታህ ለወላጅ አጥ ህፃናትና ለምስኪኖች ከዚህም ላቅ ያለ መጠነ ሰፊ ፕሮጀክቶችን የማስፋፋት እቅድ እንደነበረው የሚያውቁት ይመሰክራሉ። አላህ ህይወቱን በመስጠት ዙሪያ የተመላለሰው ኡስታዝ አብዱል ፈታህ ሼህ ሙስጠፋን ከማያልቀው ልግስናና እዝነቱ ያለ ስስት ያድለው፣ ይዘንለትም።